Cucucucurea. Good night, babies. Did it? Hey, Gaffa, next season put me in the bench. I don't like to speak English. You gonna get your hair cut? No, never. This is my style. ዛሬ ስለ ኩኩሬላ እናወራለን። ከሱ ተቃራኒ የሆኑ ተጫዋቾች እና ደጋፊዎች በጣም አናዳጅ ተጫዋች ብለው ይገልጹታል። ከሱ ጋር የተጫወቱ እና የሱ ክለብ ደጋፊዎች ደግሞ በጣም አስቂኝ እና ሁልጊዜ ፈገግታ ከፊቱ ማይጠፋ ተጫዋች ነው ብለው ይገልጹታል። ሲገልጹት አሁን ዘንድሮ ለሪያል ማድሪድ መፈረሙን እናውቃለን እና ከዚህ ሁሉ ሳቅ ጀርባ ያለውን እውነታ ሰሞኑን በአንድ ኢንተርቪው ግልጽ አድርጓል። ኩኩሬላ ጸጉሩን የሚቆረጥበትን ምክንያት ተናግሯል። ክለብ ሲቀይርም ያለው ቅድመ ሁኔታን ሁሉም ነገር በግልጽ ተናግሯል። ሰሞኑን ጸጉሩን የማይቆረጥበት ምክንያት ሲጠየቅ የመጀመሪያ ልጁ የኦቲዝም ተጠቂ ነው እና ልጁ ጸጉሩን ሲያይ ደስ እንደሚለው እና ጸጉሩን በጣም እንደሚወድ ይናገራል እና በዚህ ምክንያት ጸጉሩን መቼም እንደማይቆረጥ ይናገራል እና ምናልባት እንኳን የሆነ ቀን ቢረሳኝ እንኳን በጸጉር ያስታውሰኛል ብዬ አስባለሁ ብሎ ተናግሯል እና ወደ ሌላ ክለብም ለመሄድ ሲያስብ ሁል ጊዜ የሚጠይቀው በዛ ከተማ ትክክለኛ ለልጅ የሚሆን ሐኪም ወይ ፊዚዮቴራፒ የሚሰራ ክሊኒክ አለ ወይ ብሎ ቅድመ ሁኔታ እንደሚጠይቅ ተናግሯል እና ምንም ብር ባይኖረው እና ልጁ ጤነኛ ቢሆን በጣም ደስ እንደሚል እያለቀሰ ሰሞኑን በሰጠው ኢንተርቪው ተናግሯል። ከዚህ ሳቅ ሁሉ ከዚህ ሁሉ አስቂኝ ኩኩሬላ ጀርባ አንዳንዴ እንደዚህ አይነት ህይወት አለ እና አንዳንዴ ሁሉም ሰው የራሱ ችግር አለበት፣ ግን ሁል ጊዜ በሳቅ ይሸፍነዋል።